የተሰማኝን ነው እንደዚህ እንድትናደድ ምናምን አይደለም። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንዲሁም ከአዲስ እንግዳ ጋር ከሷ ጋር የተገናኘ ነው ለቲክታክ ቪዲዮ ለመቅረጽ ነበር፣ ግን ለዩቲዩብ ቪዲዮ መቅረጽ ስለፈለኩኝ እሷን ማብረን እንድንሰራ እንድትጠይቅ ማለት ነው። መጀመሪያ ግን ራስሽን ለቤተሰቦች አስተዋውቂ። ሰላም እንዴት ናችሁ የኪራ ቤተሰቦች? ሎዛን እባላለሁ። ያው ቲክታክ ላይ ሎዛን በሚል ነው የምታወቀው። የዛሬ ቪዲዮ ምንድነው ጓደኛዬ አማሪች አርት እሱም ፍራንክ ለማድረግ አስባለሁ። ያው በስዕሉ ሲመጡበት አይወድም። ያው ሪአክሽን አብረን ነው የምናየው ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። የኔ ስራ ስዕሉን ማጣጣል ማጣጣል በደንብ ነው። ዛሬማ በደንብ ነው ማበግ ነው፣ በደንብ ነው ማናደደው። ያው የዋህ ነው ሲታየና ዲናደድ ይችላል ምናምን ነገር ወይኔ እና እናየዋለን አብረን። እና ደግሞ ለመጀመሪያ ጊዜ ነው ከአርማች ጋር የምንገናኘው። ተገናኝተን አናውቅም በአካልና በዛውም ያደረገው እናያለን ማለት ነው። እኔ ጋርም እኮ ዩቲዩብ ላይ ስገቢ ለመጀመሪያሽ ነው። ዩቲዩብም የመጀመሪያ ነው። ዩቲዩብም ቤተሰቦች ኮሜንት ላይ ጻፉልኝ አስተያየታችሁን እና እስከ መጨረሻው ቪዲዮ ተከታተሉት። ሌትስ ጎ ወያማን አልመጣም። ደርሳል። እሺ 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 ቤተሰብ እየመጣ ነው፣ ደርሷል። እንዴት ነህ? እንኳን ደህና ቆየህ። ኧረ እባክህ እንዴት ነህ? ሳንገናኝ እንዴት ነህ? አለ ዛሬ እንግዲህ እሷን ነገር ሌላ ስንት ማለት ትምህርታለህ? ማርኬቲንግ ማኔጅመንት ተማሪ ነኝ። ጨርሰሻል ወይስ ስንት ዓመት ይቀራል? ገና የመጀመሪያ ዓመት ተማሪ ነው። ሴቶች ብዙ ጊዜ ማርኬት እንደዛ ነገር አንተ እሱ ነው የሚሻለው ለሴት ልጅ አሁን ላይ። እና አሪፍ ነው እንጂ ሰራነ ደወላችሁ በጣም እንግዲህ አስቀምጠን ሰው እንግዲህ አልነገርኩም እንጂ እኮ አልነገርኩም። እንዴ ዛሬ እንደምትመጣ እንዳወራችሁ ብቻ ነው የነገርኩኝ። ኦኬ ይነገራል። ቤተሰብ ነች በጣም ይበዛል። ሰፈሩ ላይ የጠፋበት ነው። ብዙም አለቆም ሰፈሩ ዲቴል አለቆም። ቤትን ግን ታውቀዋለህ። ዋና ብዙም አልወጣም። ብቻ አሁን አንድ አስቸኳይ የታዘዝኩታል እየሰራሁ በሆነሽ። እሺ ኧረ ችግር የለውም። ሴት ናት ወንድ ናት? ሆነች ሴት ልጅ ትልቅ ሰው ናት? ወጣት ልጅ ትልቅ ሰው ምናምን የምትመስለው ያረጀች ምናምን ነው የምትመስለው። ግን አጀማመሩ ግን እንደዚህ ነው እንጂ በሂደት መጀመሪያ ስፒች ይደረጋል። ከዛ ወደ እየተቀባለ ሲሄድ እየወጣ ይሄዳል። ወጣቷ ልጅ ሽማግሌ እንዳታረጋት አንተልጅ ስኬች ከተደረገ በኋላ አሁን ፊቷ ላይ ምናምን የሆነ ነገር አላት ማለት ነው። ግን ያኛው አይኗ እና ይሄኛው አይኗ ምንድን ነው? ተምረህ ነው ግን ምስል? አንድ አመት ብቻ በኤክስፒሪየንስ። ኦኬ ልጅቱ እቺ ነች?
ያው ሲያልቅ ነው የሚመስለው። እሷን አዎ አይመስልም ጭራሽ። ሻውን የፀጉሯ ምናምን ነው እንዴት ነው ሳካሽው? ያው እንደዚህ ስታዩ ገና አይመጣም። አይ ግን አንድ አመት ስለተማርኩ ነው የሚመስለው። ያው ሊሆን ይችላል ግን በኤክስፔሪየንስ ነው የሚመጣው። በኑሮ ስለማምን እውቀት ብቻ ለውጥ ያመጣል። ግን ለምን አንድ አመት ብቻ ተመረጭ እንትን አልኩ አቋረጥኩ ማለት ብትቀጥልበት ሞር ከዚህ በላይ መስራት ትችል ነበር። እዛ በየሰራውን ስልኩ እያየሁት ነበርና ከዛ ይሄ ልጅ ምን ሆኖ ምናምን ነገር አልኩኝ። የሆነ ማለት የሆነ ቲክቶክ ላይ ምናምን ሲታይ የሆነ ፐርፌክት ይመስላል፣ በአካል ግን እንደዛ አይደለም። እንደውም ከካሜራ ይልቅ በአካል ሲታይ ነው የሚያምረው። ለእኔ እንደዛ መሰለኝ። ምናልባት ወይ እንደ ሰው አስተያየት ይለያይ ይሆናል። አሁን እቺ ልጅ ይኸው ልክ የሆነ አሁን እዚህ አይኗ ምናምን እና እዚህ ጋር ያለው ጭራሽ አይገናኝም። አሁን ይሄኛውን ጨርሰዋል፣ ያኛውን አይኗ እንደዛ ግን የሚስተካከልም ነገር ይኖራል። ፐርፌክት አይደለም ገና ሲያልቅ ነው ሁሉም ከዚህ ጋር የሚታወዳደር። አሁን ይሄ ለመቼ ነው ታዘዝከው? ማለት ዛሬ ከቻልኩኝ ዛሬ ጨርሼ የማሰካው ፍሬ ማስተካከል ልቅ አይመስልም እኮ የምር እንደዚህ አልመሰለኝም ነበረ። ልክ ምስለው ምናምን ያው ሊሆን ይችላል፣ ሰው እንዳስተያየቱ ነው። የምር ለምን ተጨማሪ ኮርሳ ምናምን አትወስድም? የምር አሉ አሁን እኔ የማውቃቸው በደንብ የሚስሉ ልጆች ምናምን እና አሁን እነሱን ምናምን ወይ እነሱ ጋር ምናምን በደንብ ብትገናኝ ምናምን ሜይ ቢ ከዚህ የበለጠ መስራት ትችላለህ። ይሄ ግን እኔ ጭራሽ እንደጠበቅኩት አይደለም ጭራሽ። እዛ ጋ ያለው በተለይ ደግሞ እነዛ የተበላሹ ናቸው። የተበላሸ ነው እኮ የምር ይሄም እንዳይበላሽብህ እኔ የሚበላሽ እየመሰለኝ ነው። ምናልባት አጀማመር እኮ ነው ዋናው። እኔ እንደዛ ነው የማስበው። የሆነ ማለት የሆነ ነገር እኮ ሲያልቅ የሚያምር ነገር ሲጀምር ያስታውቃል። በደንብ ደግሞ ይማር ደግሞ አይሻል ኖ ምናልባት ሰውየው ደግሞ ያዘዘ ሰው ደግሞ እንትን ሊሆን ይችላል ለዛሬ ወይ ሰርፕራይዝ ሊያደርግ ወይ የሆነ ነገር ሊሆን ይችላል እና እኔ አይደለሁም ራሱ ልትለው ትችላለች። ማንናት ልትለው ትችላለች። እንዴ ሰው ሰርፕራይዝም ማበላሸት ነው ይሄ። ክላስ ደግሞ ሞር ብትማር አንተስ ለምን ሰው ሰርፕራይዝ ታበላሻለህ? እንዴ ወይ ካልቻልክ አልችልም እቺ ልጅ አልችላትም ነው የሚባለው። ምክንያቱም ልጅቱ ለየት ያለ ነገር አላት እና እሱን ደግሞ እዛ ጋር እያየሁት አይደለም። ይሄ ተፈጥሮ ነው የራሱ እኮ። አሁን ይሄ ጭራሽ አይገናኝም። እዚህ ከንፈሯ ላይ ራሱ ፎቶም ከባድ ነው። እንዴ አንተ እንዴት እኮ ለዛ እኮ ነው ተማሪ ያልኩህ። እንዳይከብድህ እኮ ነው የምትማረው። አይሻልም ማለት እኔ እንደ እህትነት ነው የሆነ ያየሁትን ነው እኮ እማራለሁ። ግን አሁን ባለኝ ስኪል ደግሞ ከሰራሁኝ በኋላ አይ ምንም ስኪል እኮ ምንም የሚያሳየው ነገር የለም እኮ ማለት የባሰ እንደዚህ ሆኖ ከሰውም ጋር ከምትቀያየም የሆነ ሰውም እኮ አንዳንዴ ላለማስከፋት ይሆናል የሚቀበልህ ምናምን እኮ አይነግርህማ። እኔ አሁን እህት ስለሆንኩ ነው የምነግርህ። ግን አሁን ሜይ ቢ ሌላ ሰው ግን ላይነግርህ ይችላል ማለት የሆነ በሺህ ምናምን ይቀበሉታል እኮ አይደል? አሁን ብዙ ሰው እኔ የሆነ ስለህ ምናምን ብትሰጠኝ አሁን እንደዛ ነው የሚሰማ ማለት የሆነ ምንም አልልህም። ለምን የሳልከኝም ስላከበርከኝ ነውና ዝም ብዬ ለሞራልህ ምናምን እንትን አልልም። እና ሰዎች ጋርም እንደዛ ባይሆን አሪፍ ነው ማለት የምትሰራውን ነገር የሆነ ሰዎች ላይ ሲሄድ ጥሩ ፊድባክ ቢኖር አሪፍ ነው። ስልክ ነሽ ወረቀትና ስዕል በመገናኘቱ ብቻ አርትም ይባላል። ፐርፌክት ባይሆንም ራሱ ልክ ነህ። ግን እሱ ብቻ በቂ ነው። እሱ ብቻ በቂ ነው ማለት የሆነ ሰውን ራሱን የሚመስል ነገር ካላቀረብክለት ሹፈት ነው የሚመስለው። አሁን በቅርብ ትሬንድ የሆነው ቲክቶክ ላይ ያለች እኔ ሆነች ልጅ እንደዛ የሚሆንባት ነው የሚመስለኝ። ትቀርጸዋለህ ግን ይሄን ቲክቶክ ላይ ትፖስተዋለህ። ይሄን ሳልኩል የምር ጀምረሃል ወይ? አጥፋው ታጥፋው። የምር ነው እንዴ? አይ እየሰማኝ ነው። በእርግጥ ግን ያው አረ መማር አለብህ። እውነት ያው ምንድን ነው ይሄ ምንድን ነው እሱ ከዚህ ጋር አብሮና እዚህ እንደዚህ ስለሚታጠፍ እንደዚህ ላድርግ። ኦኬ አይ ማቴሪያልም እንትን እንደጠበቅኩት አይደለም ጭራሽ። ያ በሂደት ነው ኳሊቲዎቹን እያሻሻላችሁ። አዎ ግን ሰው አሁን ለምሳሌ ባለፈው ከሳልከው አሁን የምትስለው አንድ አይነት ካልሆነ
አይ የዚህ ልጅ ምናምን ነገር ሊባል ይችላል። ያው የሰውን አስተያየት ነው ማለት በደንብ ፖዚቲቭ ሊያርገም ብናስበው እንትን አይሆንም። ሁሉም ሰው አንድ አይነት አቀባበል አይኖረውም። ለምሳሌ ባለፈው የሳልከው የኔ አሪፍ ሆኖ ደግሞ የተሻለ ደግሞ በሚቀጥለው ሳምንት ሰርተ ሳይ ሊደብረኝ ይችላል። ግን ደግሞ አሁን ከአንድ ዓመት በፊት የሰራሁት ስዕል እና አሁን ምስለው ስዕል የተለያየ ነው አሉ። ግን አሁን ሌላም ስዕል አለ ትስላለህ። ግን አሁን ከዚህ በኋላ ማለት ብትማረ ምናምን አይሻልም? የሆነ ማለት ሰዎች ላይ ፐርፌክት ነገር ለማምጣት ምናምን ብዬ ነው እኔ። ልክ ነሽ፣ ግን እሰራለሁ በሂደት ስለሚሻሻል እኔ በእሱ አምናለሁ። አሁን ራሱ አሪፍ ስራ ባልሰራ ከወር በኋላ አሪፍ ስራ ወይ ይሄማ በስመ አብ። እና እንደዚህ በእምነት ብቻ ምን ያደርጋል? ይሄኔ እኮ ከዚህ በፊትም እንደዛ ብሏችሁ ይሆናል እናንተ ሜቢ ስትነግሩት። አዎ እኔ ሁል ቀን ነግረዋለሁ። እኔ እኮ ሲጀመር ላይክ ክላስ በደንብ እንትን ባለ አሁን ላይ ሰው ስለሆነ አሪፍ ብዙ እንትን ሊመቸው ይችላል፣ ግን የሆነ ነገር ደግሞ ይቀራል ብሎ አስተያየት ብዙ ላይ ነው ይችላል። እንዴ ማንም አይነግረውም። ለመሰለህ ሰው ይቀየመኛል ምናምን ብሎ ነው የሚያስበው። ጭራሽ ደግሞ ከሀበሻ እንደዚህ አይነት አስተያየት አትጠብቅ። ቢካ እኮ አይነግርህማ ፊት ለፊቱ ላይ እንዴት ይነግራል? አሁን ለምሳሌ አሁን ይሄ ያስጠላል። እኔ አሁን መጥቼ የነገርኩህ ስለማቀርብ ነው፣ ጓደኛ ስለሆንኩ ነው። ሌላ ሰው ግን አሁን ይሄን ቢያው ደስ ይላል። ምናልባት አልቆ ስላላለያችሁት አልቆ ገና ከማለቁ በፊት ስላያችሁት ሊሆን ይችላል። እንዴ እስኪ አሁን እንዴት ነው ማለት ጭራሽ ምንም ሌላ በጣም ነው ያኔ ሰዓሊዎች ግን አይተው ምናምን እንትን ብሎ አያውቁም። የሆነ አስተያየት ሰጠው አያውቁም። ያውቃሉ እኮ ማለት ይቅርብ ራሱ ማለት ነበረባቸው። እንደኔ ሀሳብ ማለት የሆነ ተማር ጨርስ ማለት የሆነ በአንድ አመት ምንም እየተዋጠልኝ አይደለም ጭራሽ። አይ እኔም እኮ ለመማር እያሰብኩ ነው፣ ግን አሁን ላይ ካለኝ ጊዜ አንፃር እንደዛ። አይ እኔ ከዚህ በኋላ ራሱ ባስል ብዬ እመክርሃለሁ። ማለት ከዚህ በኋላ አሁን አንቺ ራሱ ይናይተሽ እንዴ ነው ስል ታዝዣለሽ? አሁን ማዘዝ አሁን እንዴት ነው ማለት ከዚህ በፊት አሁን አንቺ እንዴው በጣም ከባድ ነው እንዴ በጣም ከባድ ነው። አይ እስቲ ስራ ልይክ እንትን የሆነ ማለት ንጽህና ራሱ እኮ ግን ያስፈልጋል። ማለት ንጽህናንም ሳይሆን ብዙ እንትን አይልም ማለት እጅ እንዳያበላሽ ገባኝ። እሱ ገብቶኛል። እሱ ጥሩ ነገር ነው ያደረግከው። አሁን ይሄ ምንድን ነው? ይሄ ከዚህ ምንድን ነው? አሁን ይሄ መለጣጠፍ ነው። ያው ቻርኮሎችን ቀንስበት ነው እንደ ሳሪ ግን ማለት ነው ስታየው የሚቀረው ነገር አለ እንዴ? በጣም እሱማ እኮ ፐርፌክት ባንዴ መሆን አይቻልም። አሁንም እንዳታበላሸው ነገር ይሄ የለ እንዴ? አይኗ ነው ይሄ መሀሉ ጥቁሩ ነው እና አሁን ይሄ ከዚህ ጋር ይገናኛል። ደግሞ ይሄ ምንድን ነው? ይሄ አሁን ነጩ ነገር ነው እዚህ ጋር ያለው። እንደዚህ እኮ አይሰፋም፣ ግን እዚህ ጋር አሁን ጠባብ ነው። ግን በቶን ይለያያል። ኧረ እንደዚህ የሚባል ነገር የለም። እንዴ ከሰራ ፐርፌክት አልመሰል ማለት ሰዎቹም እኮ አሁን ወስደህ ስሰጣቸው ባያምርም እኮ ኦኬ ምናምን ብለው ነው የሚቀበሉ። ምክንያቱም አንድ ያዘውታል። ልጅቱንም ሜቢ ወይ ተነግሯታል ወይ ሰርፕራይዝ ልትደረግ ነው። ብቻ በጣም ከባድ ነው። የሰውን እንትንም ለእነሱ መውደዳትና አለመውደዳቸውን ጠይቃቸዋለሁ እና እንዴ ወደድ ነው የሚሉ አይነግሩህም። ባይወዱትም እኮ እሺ በቃ ብለው ነው የሚቀበሉ። ያምራል ብትላቸው ያምራል ነው የሚሉ። እኔ እንዳይደብርህ ግን እንደዚህ ስላልኩ ደግሞ ያው የመጀመሪያም ቀን ምናምን ስለሆነ ያገኘው ያው ያለውን ነገር እኮ ነው ያየሁትን ነው። አይ ግን አስተያየት ተቀበል ነገር በደንብ እንደ ረብስማ ምን ምንም ጭራሽ የሆነ ላዝ ነበረ ራሱ አሁን የምር በጣም አሁን ሰው ልክ እንደኔው መጥቶ እንደዚህ ቢያየው ግን እርግጠኛ ነኝ ያዝ ካለቀ በኋላ አሳይጭሽ ከዛ አይ እኔ ያለቁትንም እኮ አየሁኝ። ጭራሽ የተበላሹ ናቸው አልከኝ። በዛ አይነት ደግሞ አስበው እሱማ እኮ ከ6 ወር በፊት የሰራኋቸው እንዴ ያው ነው። ነገም ደግሞ ይሄንን ወይ ይሄኛው ደግሞ ከዚህ በፊት የሰራሁት ነው ሊሉ እኮ ነው ማለት ነው። እንዴ ኧረ በጣም እንትን ነው። ምን አንተ አትማርም እንዴ? ሲጀመር ለመሳል ምን አስቸኮለ ማለት ትደርስበታለህ እንጂ ልጅ ነው። ቆይ ሌላ የምትሰራው ስራ አለ ከዚህ ውጪ? ስዕል ብቻ
ጭራሽ ወንድ ልጅ ሆኖ ደግሞ ስዕል ብቻ ነው። እንዴት ነው እንደዛ? እንዲህ ይቻላል እንጂ። ኧረ እናንተ ምንም አይ ስላልነገራችሁት ነው እንጂ ይሄ እንዴት ነው ስዕሎቹ ይታያሉ እኮ ይታያሉ እኮ። ስለታዩ ደግሞ ያምራሉ ማለት አይደለም አይደል? የሰው ፊት የሚመስለው አላየኸውም? ያበላሸው ልጅ ራሱ ታይቶለታል። ምንም ነገር ባይዘው ይታያል ቲክቶክ ላይ ስለታየ ጥሩ ነው ማለት አይደለም። ሰው ጥሩንም መጥፎንም ያያል። ግን ኮሜንት ላይ ጥሩ ፊድባክ ነው ያላችሁ እኮ። ኮሜንት እኔም ከሆነ ገብቼ ዋው ሲያምር ልል እችላለሁ። ደግሞ እንደነገርኩ ነው የሚታየው ቲክቶክ ላይ እና እዚህ ጋር ነው መጥቼ በአካል ምናምን ሳየው ያን ያክል አያስደስትም። ግን ሰው እንዳስተያየቱ እኮ እንዳስተያየቱማ ነው እኮ። እኔም እኮ ያስተያየቴን እየነገርኩ ያሉት እነሱ ምናልባት እንደኔ እዚህ መጣው ስላላዩት ይሆናል እንደዛ ያሉት። ቻኔ ምንም አረብ እኔ ቢተው ባይ ነኝ ማለት የሆነ ይቅርበትና ላይክ እንዲያውም አልችልም ላይክ ተበላሽቶብኛል ማቴሪያል ምናምን ብለሃቸው ቢቀርር ዛሬ ነው እንደምመሰከረ ከዚህ በኋላ ጓደር ባይቀበል ይሻላል ወይ እንደዛ አድርግሽ እንደዛ ይሻላል ወይ እንጂ ጭራሽ ይሄ እንትን አይሆንም። የምር ተማርና ከዛ በቃ ምን ችግር አለው እንዴ? ቀስ ብሎ ይመጣል። በዛ ላይ ሌላ ስራ የለም፣ ቢዚ የሚያደርግ ነገር የለም እንደነገርከኝ። እዛ መማር ይሻላል። ግን አስተማሪዎችም ጥሩ ስራ እንደምሰራ ነው የሚሉት። አይ አስተማሪ እኮ እንደዛ ነው የሚለው። ትንሽ ነገር ስትሞክር እንደዛ ነው የሚለው፣ እየቆየ ይስተካከላል ይልሃል። ያንተ ግን 6 ወርም እንደዛው ነው። ከዛ በፊትም የሰራቸው እንደዛ ነው። እኔ ከድሮ ስለማውቀው ነው እንደዛ ያልኩት። ብቻ እዚህ ጋር የማያቸውም ነገሮች አሁን ይሄ ሰውዬ ምንድን ነው? ምንም ደስ አይልም። አሁን ይሄ ቀሚስ ነው አይደለ? የሴትዮዋ ቀሚስ ነው። አሁን እሺ ምን ይሉታል? አሁን እንደዚህ የሴትዮዋን ቀሚስ እንደዚህ አሁን እንደዚህ ይሄ እኮ ኢቭን ህፃን ልጅ ያስተካክለዋል። አሁን ይሄንን አይ ሲጀምር እሱ የተበላሸ እኮ ታዲያ የተበላሸ ቢሆንም አሁን ይሄን ስትሰራው አልተበላሸም ነበር አይደል? ፊቱ አሁን እዚህ ጋር አልተበላሸም፣ ወደዚህ ነው የተበላሸው ሲመስለኝ አይደለ? ማለት ሰው እንደዚህ እንደሚያየው ምናልባት ከአንተ በላይ አላቅ ይሆናል፣ ግን ለሚያየው ሰው ነው እንደ አንድ ተመልካች ነው የቀራባት ነው የሚመስለው። ግን ጭራሽ እንዲ አሁን ይሄ ምንድን ነው? አሁን የሴትዮዋ እዚህ ጋር አሁን ይሄ ምንድን ነው? አሁን ይሄ ጥለት ነው። አሁን ጥለት ነው ጥለት። ይሄንን አሁን ይሄን ህፃን ልጅ መስራት አያቅተውም። አሁን እኔ እኮ ከ6 ወር በኋላ ይሄን ስዕል ሳየው ብዙ ስህተት እንዳለው ምናምን ይገባኛል። ገባኝ። ግን አሁን አንድ ስዕል የተማረ ሰው እንዴት አሁን ይሄ ጥለት መስራት ያቅተዋል? ይሄንን አሁን ኢቭን እኔ የማደርገው ነገር ነው ብዬ ነው የማምነው። ይሄን አሁን ምን ይሄ እንድች ማድረግ ምን ያቅታል? አሁን ምንም አያቅትም። ይሄ እንዴ ሴትዮዋ ምንድነው እንዲህ ግጥጥቃት ደግሞ እየሳቀች ነበር። የፍረኔታ ነው የሚያስቀኝ። በቃ እነዚህ ስዕሎች ሳያቸው እንዴት ነው ብትሰማ ታሪክ ነው የምትል ነገር ዳሳ እሱማ እኮ ሰማታለሁ፣ ግን ምንም ይሄ ምንም ገባኝ። ግን በሂደት አይደለም። አንተ እኮ ተምረሃል ኦልሬዲ። ለምን ጨርሰህ አትወጣም? አንተ ለምን ታቋርጣለህ? ሲጀመር 1 ዓመት ተምረህ እኮ ማቋረጥ በራሱ እኮ ትልቅ ስህተት ነው ማለት። አንደኛ መቀጠል ነው ያለብህ። ከዚህ ስዕል በኋላ ሌላ ስዕል ባትቀበል ራሱ በቃ በደንብ ነው የምመክርህ። አዎ፣ ግን ይሄ ስዕል ነው ያስል ይለያያል ብዬ አስባለሁ። እንዴ ኧረ ያው ነው። በስማም ያው ምን ያንም ፊቱ ጥሩ ነው በረ አሁን እንደማየው ከሆነ አይኗ ጥሩ ነው። እዚህ ጋር የሴትዮዋ አይን ምንም አልተበላሸም። እንደማየው ከሆነ ጥሩ ይመስላል። ከዛ ውጭ ያለው ነገር እዚህ ጋር የተበላሸው ሰው ያን እንደማይበላሽ በምናውቃለን። በቃ እነሱም ከዚህ በፊትም ነግረነዋል ምናምን እያሉኝ ነበር። ይሄ ነቸው ቅድም በጣም እንትን ስላቸው ነበረና እንዴ ያኔ እንደዚህ አልመሰለኝም ነበረ ሲጀመር። እውነት እኔ ቲክታክ ላይ ምናምን ሳይሆን በጣም እንትን ነበር መሰለኝ። እንዴ ለምን ሄደው? ቆይ ማለት እኔ እኮ የተሰማኝን ነው የነገርኩት። እንዴ እኔ ምንም ጥፋት ያለብኝ አይመስለኝም። የእውነት ጋይስ በጣም ቆንጆ ስዕል ነው የሚስለው። በጣም ነው የሚያምረው። እና ግን ያው ፕራንክ ስለሆነ ግዴታ ነው። በጣም ብዙ ቃል ተናግሬዋለሁ መሰለኝ አላውቅም። ብቻ በጣም እሱን ለማስከፋት በጣም እየሞከርኩ ነበር። በጣም ትዕግስተኛ ነው። በጣም የታገሰኝ ነው። ማይኬንም ምንም አላየውም እና በዚህ ጋር ስለሆነ አላየውም።
ሪዋሉ እየመጣ ነው እንጂ ደብሮታል። አማን በጣም ጎበዝ ነው ግን እውነት በጣም ጎበዝ ነው። ደብሮ ነው ደብሮ ነው። ይቅርታ ነው የተሰማኝን ነው እንደዚህ እንድትናደድ ምናምን አይደለም። አይ እኔ የተሰማ ያየሁትን ነው ላይክ እንደ ጓደኛ ነው ያወራሁት እንጂ ሌላ ነገር ቢሆን እኮ መደበቅ እችላለሁ። ካስቀየምኩ ደግሞ ይቅርታ። ግን እነዚህ ምስሎች አሁን ያስቀመጥኳቸው ምን ያክል እንደተለወጥኩ ምን ያክል እንደተሻሻልኩ ለማየት ነው ያስቀመጥኳቸው። ገባኝ። ግን የሆነ የሰው ስህተት እኮ ይለያያል። ሰው የማይሳሳተውን ነገር ነው የተሳሳትክ ብዬ ነው እንጂ ልክ ነህ። የሰው ልጅ ከስህተቱ ነው እንዴ ጥለት ሰው ጥለት ይሳሳታል። እሱማ እኮ የቆየም ስለሆነ ነው የተሳሳቱት። ግን አሁን ይህ ከማለቁ በፊት እንደዚህ አንቺ ጅ ስታደርጊ አታክ ለማድረግ እንደዛ ነው የሚመስለው። እኔ እኮ አስተያየት ነው የነገርኩ እንጂ የሆነ አንተም እንዲህ እንድትለኝ አይደለም። ግን ከደበረ በጣም ይቅርታ፣ ችግር የለውም። አይ የተሰማኝን ነው። አይ ስለደበረ ነው አወጣ ሄድከው። ባይደበረ ኑሮ ታወራኝ ነበረ። ግን ደግሞ ሳሌ ሲጀመር እንደዚህ ጅጅ አይደረግም። ለምን ደግሞ ይደረገው እንዴ? ታየውን ስህተትማ ይነገራል እንዴ? ስዕል እኔ ስዕል ካልመሰለኝስ እንዴ? እሺ ያንቺን ኦርደር አበለልሽ ብቻ እንዴ? ምን የሰው የኔ ባታበይ የሰው ስታበላሽ እያዩ ዝም ማለት አለብኝ ታዲያ? እነሱ ደግሞ ወደውታል እንዴ? እና ባይወዱትም እኮ ሰው እኮ ባይወደውም ወደድኩት ነው የሚለው ነው እስከማውቀው። እሷ ግን እኔ ፊድባክ ጠይቃለሁ ሱሩን ከሰጠኋቸው በኋላ። አይ ዞሮ ዞሮ መቼም ሰው እኮ ሲጠየቅ እሺ ነው የሚለው። ምክንያቱም አንዴ ብራቸውን ከፍለው ኦልሬዲ አሰርተውሃል። ከዛ በኋላ መቼም አይመልሱትም። ወዳችሁታል ወይስ አልወደዳችሁትም ብዬ ጠይቃለሁ። ማሻሻል ስለምፈልግ አሪፍ ስራ ማስረከብ ስለምፈልግ። ግን አንቺም ስራሽን ሳላበላሽብሽ እኮ የሰው ስታበላሽ ስላየው እኮ ነው እንጂ እኔ የኔን አበላሽታብኝ አይደለም። ግን የኔን እስክታበላሽብኝ መጠበቅ አለብኝ ማለት የሆነ ያየሁትን ክፍተት መናገር የለብኝም። ማስተካከል ለማለት አይመስልም፣ አታክ ለማድረግ ነው የሚመስለው። እንዴ ለምን አንተን አታክ አደርግሃለሁ? ለምን እንዲያውም ብትሰራ ብትለወጥ ምናምን ነው እኔ ደስ የሚለኝ። ለምን እንደዛ አደርጋለሁ? ኢንተረስት ይጠይቃል ማለት ከመማር በፊት ግን ትስል ነበር ወይ? ያው ሰራ ነበር ከልጅነት ጀምሮ ነው የምሰራው። እና ጎበዝ ምናምን ትባል ነበረ። ለዛ ነው ምን አበባ ምናምን ነበር የምትስለው? ሁሉም ነው ከአበባ የጀመረው። መኪና ምናምን አዎ የቁጣጣሽ እንደዛ እንኳን እኛም እንሰራ ነበር እኔ እስከማውቀው። እኛ ያስቀጠሉት ኢንተረስቱ እንዳለ የሚያሳየው መቀጠል ነው። አይ የቀጠለ ሁሉ ኢንተረስት አይደለም፣ እየሞከርክ ነው ኦልሬዲ። ማለት ምናልባት ይሄ ይሆናል የኔ ኢንተረስት ላይ እየሞከርክ ነው እንጂ እንደነገርኩ ያን ያክል የሚያስደስት ነገር የለውም። ሊሆን ይችላል ግን ከጥቂት ዓመታት በኋላ ደግሞ አሪፍ ስራ ለመስራት ነው ራሴ ግን አንቺ የሚመስለው በቃ አትስራ ጨርሳ አትስራ እንደዛ ነው እያልሻለሁ። አይ እኔ እንደዛ አላልኩም። አቁምና መጀመሪያ ተማር ነው ያልኩት እንጂ አትስራ ጭራሽ አላልኩም። እኔም ከቅድም ጀምሮ እንደዛ መስለኝ ነበረው። 1 አመት ብቻ በቂ አይደለም እና ለምሰራው ነገር ሞር ደግሞ ተማር ነው ያልኩት። ለዚህ በቂ ነው 1 አመት ቤዚክ ነገሩን ካወቁት ወይ ግን አብስትራክት ለመስራት ከሆነ በደንብ ደግሞ የሚያስፈልገው ለዛም ደግሞ የሆነ ሰዓት ላይ ይማራለሁ ብዬ ራሴን አሳምኜ እየሰራሁ ነው። አሁን እዚህ ጋር በደንብ ሰሮችን ማስተዋወቅ እየሰራሁ ያለሁት ወይ እንደዛ አይመስልም። እያየሁት ያለሁት ነገር እንደዛ አይመስልም። ሜቢ አንተ በዚህችን ብቻ እውቀት ይዘህ ለመቀጠል ያለህ ነው የምትመስለው። በቀለም ምናምን ትችላለህ እንዴ? አዎ በቀለም የሰራሁት ሲል ነበር በቀለም ሜቢ እኔ ስላላየሁት ይሆናል። ምናልባት ወይ በዛኛው ጥሩ ነገር ሊኖር ይችላል። የትኛው ይሻላል ግን ከዛኛውና እዚህኛው በየትኛው ትሻላለህ? ላንቺ ሲጀመርም ሁለቱም አሪፍ ላይሆን ይችላል። ለእኔ ሳይሆን እንዴ ለምን እንደዛ ትለኛለህ? እኔ ያየሁትን ያን ስላላየሁት ደግሞ ያን ደግሞ ልወደው እችላለሁ። አንተ ስለምን መጀመሪያ ጅጅ ታደርጋለህ? ይሄንን አያምርም ስላልኩ ነው። ግን ስለእንዳስተያየት ይሄንን ነገር አሸሽም አሪፍ በርታ ጎበዝ ነው የሚባለው እንጂ እኔ እኮ አልኩህ እኮ ጎበዝ አልኩኝ እኮ ጥሩ ነው እኮ አልኩኝ። የሆነ ሰው 1 አመት ከተማረ ሰው ይጠበቃል። ግን ያው እኔም ካንተ ስለማልጠብቀው ነው እና ያየሁት ነገር ብዙ ስላላስደሰተኝ ነው እንደዛ ያልኩት። አመጣጥሽ የሚመስለው ሰላም ትኛር ሊመጣሽ ተው እንዴ በዛው ያየሁትን መናገር የለብኝም እኮ ምን የምተዋወቅ ምን ዛሬ አይደለም እኮ ማቀ በአካል እንጂ አይነቱ አወቀልን እኮ አይደል?
ስለዛ እኔ በአካል ስመጣ ደግሞ ለመጀመሪያ ጊዜ ነው እያየሁት ያለሁት ክፍልህን እና ለዛ ነው ያየሁትን ነገር መናገር አልነበረብኝም። እሱማ አለብሽ፣ ግን ደግሞ እኮ ትንሽ አጋነንሽ አንስተው ያላጋነንኩትም እኔ ጓደኛዬ ስለሆንኩ ነው ያጋነንኩት። ባጋነነውስ እንዴ ደግሞ ባጋነነውም ለአንተ ነው፣ ለአንተ ጥቅም ነው። ዛሬ እኔ እንዲህ ስለተናገርኩ ነገ ልክ ይዞ እንድትለወጥ ነው። እኔ ምን እኮ እኔ እና እንዴ እና ስታበላሽ የሰው ስዕል እያየው ስራ አላችሁ ልበል እንዴ? እኔ በራሴ አድርጌ ሳስቤው ነው። ቻርልስ አይልም አንዳንድ ነገር አለ ማለት አንተ ከዚህ በፊት ታውቃለህ? አዎ ማለት እኔ ልነግረው አስቤ ላይክ ይደብረዋል ምናምን ነገር አለኝ። እኔ ቅድም እያልኳቸው ነበረ እና ልነግረው አስቤ ይደብረዋል ብዬ አስበን ነው ምናምን ነገር እንዴት እንደዛ እንለዋለን እሱ ጥሩ ነው እያለ ምናምን ነገር አሉ። ስሎችን እያሳዩት እንደዚህ ነው እንዴ ሰው እንዴት ጥለት ይሳሳታል አልኩት። እኔ እንኳን ጥለት እንኳን ምንም አያቅተኝም። አሁን ስዬ ላሳየ ይችላሉ። ችግር የለም በትንሹ ነው እንደዛም ካልሽ ማለት ያለብሽ እኮ እኔ እኮ አሁን ትንሽ እኮ ነው የተናገርኩ። በዛብህ በዝቶብህ ነው አነጋገርሽ ደስ አይልም። አይ በቃ ችግር የለውም። አስተያየት ማትቀበል ከሆነ እኮ እንደዛ አይነት ልጅ ስላልመሰልከኝ ነው። ብዙ ሰዓሊዎች ሰውም አስተያየት ሰጥቶኝ ያውቃል። ግን ደግሞ ቤት እና ጥሩ ነው አሉ እና እንዴ ጓደኛ እኮ ቤት ድረስ መጥተው ነው የሚነግሩት የሰውን ስህተት አይደል እንዴ? እኔ ያልነገርኩ ማን ይነግርሃል? ቢያንስ በመጀመሪያ ባይሆን እንዴ ምን ችግር አለው እኮ ነው። ዞሮ ዞሮ እንዴ ነገ እኔ ልረሳውም እችላለሁ እኮ ምናልባት ቀጣይ ደግሞ ስስል ላላገኝ እችላለሁ። እኔ ያየሁትን ሜቢ ስላየሁት ነው እንጂ ትዝ ያለኝ እኔ ባላይ እኮ ትዝ አይለኝም ነበር ስለ ስዕል። እሺ አሁን ይሄ ምንድን ነው? አይ በቃ ተይ ረፊ አስተያየት አትቀበልም ነው? እንደዛ ነው እቀበላለሁ፣ ግን እንደዚህ አይደለም። አይ ብዙ ስላልተመቻኝ ነው። እኔ ምን ችግር አለው እንዴ? አሁን ምንድነው የሰው ፊትስ እንዲህ ማበላሸት? ካለቀ በኋላ ብታዩ ይሻላል እኮ አልኩኝ እኮ ሳላልኩ እኮ አትስልም ስላልኩ፣ ግን እንትን ቁጭ በይ እቀመጣለሁ፣ ችግር የለውም። ግን አንተም ሳል እስኪ አሁን ከዚህ በኋላ ይቀየራል ወይ? በሌላ ወረቀት ብትጀምሩ አይሻልም? በቃ ረፊ ለራስ ብዬ ነው እቀመጣለሁ። ቅድም እንዳልኩ ትምህርቱን ብትቀጥልበት አሪፍ ነው። እዚህ መጣሽው ከሱ ጋር ተወራለ እና ውጭ እያልከኝ ነው? አላልኩም እኮ እኔ ብዬ እኮ ነው። በቤቱ የሚኮረው ውሻ ነው። ውሻ ነው ጡልኝ የሚለው። አንተ ሶናት ተተረጀሽ የምታስደርገኝ መጀመሪያ ቀን መጣው ብዬ ምናምን ነገር የማይሆን ነገር እንትን ማለት አለብኝ እንዴ? አዎ እንደሱ ብትሆን ነው የሚሻለው። ሸክፈው እኔ አልቻልኩም። በቃኝ በቃኝ። ቀልዴን ነው ማርያም፣ ያበደ ነው። ደስ አይልም ተደርገዋል። እመናውን የምር ያበደ በጣም ነው የሚያምር። ራሱ የምር ይሄ ሲያልቅ ራሷን እንደምትመስለው የምር እሱ እዚህ ጋር ደግሞ ይልክ ካሜራ አለ እንትን አለ። የምር በጣም ነው የሚያምር። እግዚአብሔር እንከን አጥቼለት እኮ ነው። አሁን እዚህ ጋር ምን አልኩት? ነጥቡ አሁን ምንድን ነው እዚህ ጋር ሰፋ። የምር መጀመሪያ ላይ ተላሽ ስለነበር አሁን በጣም ነው የሚያምር። በጣም ነው የሚያምር። ቪዲዮ እየቀረጻችሁ ማለት ነው? ያው ካሜራ እውነት ነው። እዚህ ጋር ማይክ አለ። ይሄን ላይ ይሁን እኔ እኮ የምታየው መስሎኝ ነው እንጂ የሚለው አስበረኝ
ለምን እንደዛ ብዬ እንዴት ቀና ትላለህ? በመጀመሪያ ቀን እንደገና እንደማስተዋወቅ ለመጀመሪያ ቀን ስለሆነ የምታመኝ አሁን ሌላ ቀን ስንገናኝ ምናምን አታመኝም። እንደዚህ አትንትን አትለኝም። ዞር በይ አንቺ ምናምን ነበር የምትለኝ። በዛ እኮ አይደለ? ስለዛ ተናገረው ፍራንክ ተደርጊያለሁ። በመጀመሪያው ቀን እኔም ፍራንክ ባበላው ባጠጣው እጄን ተነከሱ። በተለይ ደግሞ በስዕሌ እኔ ስዕሌ እንጃ እንዴት ነው አሁን አስተያየት እኮ ይሰጣል። አሁን ሌሎችም እንደዚህ አስተያየት ይሰጣሉ መምህሮችም ምናምን። ግን አንቺ አያምርም አትሳል ስትይ በጣም የሚያስጠላው በጣም እኔ ደስ አይልም። እዚህ ቤት ይዛት እንዳመጣ ከዚህ በኋላ ተበላሽቷል እኮ ሲጀመርም ስዕሉ ጨካኝ ነሽ ግን እንጂ ደግሞ ትወና ያሳያል። ጎበዝ ነች። ትከራከር የለ እንዴ? ተሳክቶላችኋል። ፕራንኩ ተሳክቶላችኋል። ይህን ይመስላል ቤተሰቦቼ። ከዚህ በኋላ በአዳዲስ ቪዲዮዎች በአሪፍ ቪዲዮዎች ወደ እናንተ እንመጣለን።